አለይኩም ወረህመቱላሂ ወበረካቱህ ሀባይብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሰላም ብያለሁ። ሰላማችሁ ይብዛ። አዲስ የምትመጡ ሰብስክራይብ፣ ላይክ፣ ሸር አድርጉ። ነባሮችም ላይክ ሸር አድርጉ። ኢንሻአላህ ክፍል 21 ቅድሚያ ለአቂዳ ይዤ መጥቻለሁ። ያው እንግዲህ ጥያቄ የሚሳተፍ የለም መልስን ይዤ የመጣሁት ትዕዛዝ እውነት ወይንም ሐሰት በማለት መልሱ ነው የሚለው። ያው መልሱ ነው። ጥያቄ አንድ የሰለፎች ቁርአን እና ሐዲስ ላይ ነበር የሚመረኮዙት የሚገደፉት ማለት ነው ይላል። እውነት ማለት ነው። ሰለፎች በቁርአንና በሐዲስ ላይ ነበር የሚመረኮዙት የሚገደፉት። ጥያቄ ሁለት ሰለፎች ለቁርአንና ለሐዲስ ህይወታቸውን አልሰጡም ነበር እንደ ማለት ነው። ሰጥተዋል። ሐሰት ይላል። ሰጥተዋል ማለት ነው። ሰለፎች ለቁርአንና ለሐዲስ ህይወታቸውን ሰጥተዋል። ጥያቄ 3 አላህ ሱብሃነ ወተዓላ በቁርአኑ እነዛ ትክክለኛ እውነት አማኞች ብሎ ማለት በአላህ እና በመልእክተኛው ያመኑ ናቸው ከዛም ያልተጠራጠሩ ይላል። እውነት ማለት ነው። ጥያቄ 4 አንድ ሰው ትክክለኛ ተውሂድን ተረድቻለሁ የሚለው የነብዩ አለይሂ ወሰላቱ ወሰላም በመጡበት ሰሃቦች በተረዱበት ነብዩ አለይሂ ሰላቱ ወሰላም ባዘዙበት መንገድ ሲኖረው ሲረዳቸው ነው ይላል። እውነት ማለት ነው። ጥያቄ 5 የነብዩ አለይሂ ሰላቱ ወሰላም መንገድ ትተን መንገድን ትተን ስኬታማ ህይወት መኖር ይቻላል ማለት ነው ይላል። ሐሰት አይቻልም። የነብዩ አለይሂ ሰላቱ ወሰላምን መንገድ ስኬታማ መኖር አይቻልም ተትቶ ማለት ነው። የነቢያችን አለይሂ ሰላቱ ወሰላም መንገድ ስንይዝ ነው ስኬታማ ኑሮ የምንኖረው። ስኬታማ የምንሆነው በአቂዳ ቀጥ ስንል ነው ማለት ነው። ጥያቄ 6 ተለውን ማለት መቀያየር መገለባበጥ ነው። ተነኩር ማለት ደግሞ ከአንዱ ወደ አንዱ እየተረማመድን ነው። ተመሳሳይ አይደለም። ሐሰት ተመሳሳይ ነው። ተመሳሳይ አይደሉም ይላል። ተመሳሳይ ናቸው። ጥያቄ 7 በቁርአን እና በሐዲስ ማንደገፍ ከሆነ ወደ ጥናት ጉዞ የለም ከሆነ ወደ ጥናት ጉዞ የለም ማለት ነው። ጥናትን እናገኝም ሰላምን አናገኝም ማለት ነው። እውነት። ጥያቄ 8 ቁርአንና ሐዲስ አጥብቀን እንያዝ ሲባል እንንቅራው ትርጉምን እንወቀው መልእክቱን እንዲረዳው ትልቁ ደግሞ ወደ ህይወታችን እናምጣው እንኑረው
ያ ማለት ቁርአን የሚያዘንን እንፈጽም የሚከለክለንን እንከልከል ይህ አንዱ ነው ይላል። እውነት ማለት ነው። ጥያቄ 9 ሱና ስንል የነቢዩ አለይሂ ሰላቱ ወሰላም ሀዲስ ማለት ነው ይላል። እውነት። ሱና ስንል የነቢዩ አለይሂ ሰላቱ ወሰላም ሀዲስ ማለት ነው። እውነት ማለት ነው ውዶቼ። ኢንሻአላህ የዛሬው ጥያቄ ይሄን ይመስላል። ያው በንባቡም እንደዚህ ይታያል፣ ማንበብ ትችላላችሁ። ኢንሻአላህ ያው እኔም ትንሽ የተቻለኝን ሞክሬያለሁ ለማንበብ። እናንተ አንብቡ ውዶቼ፣ ይጠቅማችኋል። ዋና ዋና ጥያቄ ነው። ያው ታውዲዮ ላይ ዋና ዋና ጥያቄ የወጡ ናቸው ማለት ነው እነዚህ። ያው እኛ አውዲዮ ተልኮልን ታውዲዮ ጥያቄ አውጥተን ታርመን ነው ማለት ነው እንደዚህ የመጣው። እና ተማሩ ውዶቼ፣ ይጠቅማል። አንብቡ ማለት ነው፣ አትለፉ፣ አንብቡት። እና እንደዚህ ይታያል። ጥያቄ 1፣ ጥያቄ 2፣ ጥያቄ 3፣ ጥያቄ 4፣ ጥያቄ 5፣ ጥያቄ 6፣ ጥያቄ 7፣ ጥያቄ 8፣ ጥያቄ 9 እና እንደዚህ በደንብ ይታያል። አንብቡ፣ ይጠቅማችኋል ማለት ነው ውዶቼ። እና በቅንነት ቪዲዮ ያው አጭር ናት የኔ ቪዲዮዎች፣ በቅንነት እስከመጨረሻው አጫውቱልኝ እላችኋለሁ። አመሰግናለሁ።